ሳይሞት አይቀርም። አየው ረክቶታል። ሳይሞት አይቀርም። በእናትህ ሞተቴ በቃ እንቅበረው። በእናትህ አየው ረገጠው ረክቶታል። ልቡን ነው የረገጠው። አዎ ፈጣን ወይማ ሞታል። በቃ ፈጣን ደግሞ ልጅ ነው። ወይኔ ነርቼ ሳልጨርስ ነርቼ አደረስ ገባብኝ። አላ ወይኔ ገባብኝ። ወይኔ ገባብኝ። ወይኔ ማለት የፈለከው ብር እሰጥሃለሁ። ተነስነው አንተ ገና ሳትወጪ አይንም አንድ አለቃ ይሄ ትራፊክ ምንም ሳላጠፋ ጉቦ ስጠኝና አንድ ቅቅል ጋብዘኝ እያለኝ ነው። አንተ ወራዳ የቆምክለትን ዓላማ የማታውቅ ራስ ወዳድ ብቻህን አንድ ቅቅል ልበላ ነው። ሁለት ቅቅል አድርግልኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው አበዱ ቪዲዮዎች ተመልሰን መተናል። ያው ዛሬም እንደተለመደው እናንተ ፈታ ያደርጋሉ ያዝናናሉ የምንሆነው ቪዲዮ ይዘላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። እንዲሁም ይህንን ቪዲዮ እስከ መጨረሻ ታችሁት ከተመቻችሁ ይመቻችሁ። አህያ ያስለቀስኩ ይላል። እስቲ ነው ብቻ ሰላም ነው አባ ሰላም ነው። እያወዳደራችሁ ገንዘብ ትሸልማላችሁ ተብዬ ነው የመጣሁት። አዎ እያወዳደርን እስከ 50 ሺህ ብር ድረስ እንሸልማለን። ይኸውልህ ምንም ነገር ይሁን ለመቃበል ዝግጁ ነኝ። ማንኛውንም ውድድር ትወዳደራለህ? ማንኛውንም ውድድር እወዳደራለሁ። እሺ የመጀመሪያው ውድድራችን የሚሆነው በፈስ ነው። ሻማ የምታጠፋው በፈስስ ይቅርብኝ፣ ሆዴ ደርቋል። ሆዴ ሌላ ነገር አለ። እሺ ሁለተኛው በኩርኩም አህያ ታስለቅሳለህ። አይረግጠኝም? አይረግጠኝም። ቀላል ነው አይደል? እሱ ያስለቅሰኝ አይረግጠው። እሱ ካስለቀሰማ እሱ ነው የሚሸለመው። አንተ ካስለቀስኩ አንተ ትሸለማለህ። አስለቅሷለሁ ነው ይገባል። ታስለቅሷለህ? ግባ እኔ በእናትህ ሳይሞት አይቀርም። አየው ረክቶታል። ሳይሞት አይቀርም። በእናትህ ሞተቴ በቃ እንቅበረው። በእናትህ አየው ረገጠው ረክቶታል። ልቡን ነው የረገጠው። አዎ ፈጣን ወይማ ሞታል። በቃ ፈጣን ደግሞ ልጅ ነው የሚመስለው። አንተ ሲሞት ስንተኛ ማለት ነው? 150ኛ ሰው አላውቅም። በእናትህ እሺ ኧረ ሸፍነው። ኧረ ፊቱ ሸፍንልኝ እና ሞተ ወዲያው ይቀበር ምናምን ቢያንስ እንኳን ሊተርፍ ይችላል ብሎ የሆነ ሆስፒታል ነገር ምናምን የለም። እንደዚህ አይነት ነገር ቀረ። ወዲያው በቃ ገንዞ ይቀበር ብቻ። እስኪ ወደ ቀጣይ ቪዲዮ Barcelona good. Barcelona good. How much? 500. 500. Okay, I buy one. Big size? You have big size? Big size. 2XL. ጋይስ ቢግ ሳይዝ ይሏል። ሱሪውን ቁንጣም አለ ወይ እንዴ? ምን ይደረሽ? በቃ አልተመርም እኮ እሱን እናውቃለን እኮ። እሺ እንዴት እንግባባ ጋይስ? ቢግ ሳይዝ አሁን እሱ ይጠየቀው ከዚህ ከፍ የሚል አላችሁ ወይ? እሱ በቃ የኔ ከቁምጣ ጋር ነው ብሎ አስቡት ነው። አይዞ አባቴ በቃ ብቻ። እስቲ ወደ ቀጣይ ቪዲዮ። ብር የጠማው ጀለስ መኪና ሲገጨው ይላል። እስቲ እና ምቀኛና አሲድ መኪና ገዛኸኝ እኮ አያችሁት? ቀኖች ወይኔ ነርቼ ሳልጨርስ ነርቼ አደረስ ገባብኝ። አላ ወይኔ ገባብኝ። ወይኔ ማለት የፈለከው ብር እሰጥሃለሁ። ተነስነው ብር ነው ያልከው እንዴ? ውሸት አባቸው ምን ወይኔ በጣም እናቴ ተመጣጣሽ ብር እሰጥሃለሁ። ቴንኪው ብራዘር። እሺ አመሰግና። ድጋሜ ለመግጨት ያብቃ። ትንሽ ሄደው ጉልበቴን ነው የሚያዞረኝ። ደህና ነኝ። ይኸው ያዝ። ደህና ነኝ። እግዚአብሔር ቴንኪው በጣም አመሰግናለሁ። ሄሎ ኧረ ሰውዬ ቤት ኪራይ ክፈል። ላይ እኮ 100 ሺህ ብር ገባ። እንዴ ምን ነው የምትለው? ወይኔ ሊገጭ ጋይስ ድጋሚ ሄዶ ሊገጭ ማለት ነው። የቤት ኪራዩ ደግሞ ጋይስ የለም ሄዷል ወደ ላይ በቃ ጋይስ ብቻ። እስቲ ወደ ቀጣይ ቪዲዮ። የአራዳዎች ጭዌ ይላል። እስቲ አንድ ጥያቄ ልጠይቅህ ወንድም አለ እባክህ። ፕሪንስ ለሀገሩ ባለው ፍቅር ወታደር ቢሆን ሰላምታ የሚሰጠው እዚህ ጋር ነው ወይስ የቱ ጋር ነው? አቢኮ አስፋልት ሲሻገር ነቆራ ቀጥሎ ነው።
አንተ ገና ሳትወርድ አይንም ባይነ ነገር ይሰማው ወይ እኔ ጋር የሆነ ፕሮጀክተር አለ ማለት ነው። እሺ ኳስ አብረን እናያለን። አቤልም ይመጣል። ፕሮጀክተሩን እዚህ ላይ አድርገን ሰፋ አድርገህ ለማየት ማለት ነው። እውነት ነው። የሆነ ከፈለግን ኳስ እንችላለን። አቢ ቴኒስ ጌም ሲጮት ሳይሆን እንደዚህ ቆሞ ሁለት ነው። እንደዚህ ደግሞ አቢ ዳኛም ቫርም ሆኖ ኳስ ማጫወት ያው ቤተሰብ በጣም ነው እንዴ ፕሪንስ ማለት ነው። 4 ኮርና በተመሳሳይ ሰዓት ቴስታ መሻማት ይችላል። ለልደቱ ሻማ አጠፋለሁ ብሎ ሪንግ ላይ ታጠፋላል። ኧረ ሰው ይሰጣጥ የለ እንዴ? ኧረ ደግሞ በዛ ላይ ኮሜንት ላይ የሚሰጡትን ብታነቡ አሰብኩት። የምር ማለት አሁን እኔ እነሱ እርስ በርስ እንደዚህ እንደሚቀላለሉት ሙድ እንደሚያያዙት እያለ ኮሜንት ላይ ደግሞ የሚጻፈውን ብታነቡ ጋይስ የለም በቃ ከነሱ በላይ በቃ ብቻ እስቲ ይመቻችሁ። ብቻ እንደዚህ አይነት ቪዲዮዎች እኛ ብቻ እናያለን፣ ግን አንፈርድም። እስቲ ወደ ቀጣይ ቪዲዮ ጋይስ። ቅቅል የለመደ ትራፊክ ይላል። ምን አጠፋው? ምንም። እና ለምን አስቆምከኝ? አንድ ቀን ማጥፋትህ ስለማይቀር ካሁኑ ግቦ ስጠኝ። ቀብድ አላጠፋም። የሰው ልጅ ነህ። ከሰው ስህተት ከብረት ዝገት አይጠፋም። አንድ ቅቅል ጋብዘኝ። እኔ የማስተዳድረው ቤተሰብ አለብኝ። ለአንተ ቅቅል ጋብዤ ልጆቼን ምን ላብላ? እኔም የማስተዳድራቸው ልጆች የሉብኝም። ቅቅል የለመደ ሆድ ግን አለኝ። ለአንተ ሆድ ሲባል ልጆቼ ጾማቸውን ይደሩ፣ ለአንተ ልጆች ሲባል ሆዴ ጾሙን ይደር። ምንድነው አለቃ? ይሄ ትራፊክ ምንም ሳላጠፋ ጉቦ ስጠኝና አንድ ቅቅል ጋብዘኝ እያለኝ ነው። አንተ ወራዳ፣ የቆምክለትን ዓላማ የማታውቅ ራስ ወዳድ፣ ብቻህን አንድ ቅቅል ልበላ ነው? ሁለት ቅቅል አድርግልን። ኧረ ይሄ ልጅ ጋይስ እኔ ይኸው የምር ይሄ በቃ ብዙም ያልፈመሰ ምርጥ ልጅ እግዚአብሔርን በጣም ኧረ ምን አይነት ሀሳብ በጣም ይችላል፣ ግን በደንብ አልፈመስም ልጁ። የምር በደንብ ቢፈምስና ፎሎ ብታደርጉት በዚህ አጋጣሚ አሪፍ ይኖራሉ። እኔም ብቻ ጋብቻውን ፎሎ አድርጓለሁ። የምር ጋይስ በጣም ይችላል። ብቻ እስቲ ጋይስ ወደ ቀጣይ ቪዲዮ ፐርፌክት ፊልፊል ለማንኛውም ኑ ልሳማችሁ። ወደዛ አይደልኝ፣ አታፍጥብኝ እባክህ አታፍጥብኝ፣ ወደዛ አይደልኝ። ኮመንት ላይ ናፍቃችሁኛል በሉ፣ እኔም ናፍቃችሁኛል። ማዝናናታችን እንቀጥ ወደዛ ጂል ደንጋራ። ቆይ ጋይስ ከየት ነው እንደዚህ አይነት ቪዲዮ የምታመጡት? ከየት ነው የምታመጣው እንደዚህ አይነት ደግሞ? ቺ ማናት ማለት ከየት ነው የመጣችው? ሁሉ እኔ አይቻት አላውቅም ጋይስ የምር። ብቻ ለዛሬ ያዘላችሁ ቪዲዮዎች ይሄንን ይመስሉ ነበረ። በቀጣይ ደግሞ በአዝናኝ ቪዲዮዎች እስከሚገናኝ ድረስ እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰዎች እባካችሁ አሁንም ቢሆን ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮዎች እስክንገናኝ ድረስ ቻው።